What is forex? ይሄ ስቶክ ኤክስቼንጅ ይባላል። ይሄ ኤክስቼንጅ ሬት ይባላል። በአነስተኛ ዋጋ መግዛት፣ በከፍ ያለ ዋጋ መሸጥ። ብዙ ሌሰኖች አሉ። አይታችሁ ከጨረሳችሁ በኋላ ፕሮፌሽናል ትሬደር ነው የምትሆኑት። ሰላም ጤና ይስጥልን። ወደ ብራይንስ ክሪፕቶሎጂ በሰላም እንደደረሳችሁ ተስፋ አድርጋለሁ። ዋት ኢዝ ፎሬክስ? ፎሬክስ ማለት ምን ማለት ነው? የዛሬ ክላስ ምናየው እነዚህ ፖይንቶች ናቸው። ፎሬክስ ማለት ምን ማለት ነው? ፎሬክስ ገበያ ውስጥ ምንድን ነው የሚገበያየው? ስንት ሰዓት ነው ትሬድ ማድረግ የምንችለው? ማን ነው ትሬድ የሚያደርገው? የት ነው ትሬድ የሚደረገው? እና ምንድን ነው ትሬድ የሚደረገው? እነዚህ ጥያቄዎች በዛሬ ቪዲዮ እናያለን። ወደ ገደለው ዋት ኢዝ ፎሬክስ? ይህ ጥያቄ ለመመለስ ከባንክ እንጀምር። እዚህ ከምታያችሁ ባንኮች የአንዱ ባንክ ደንበኛ እንደሆናችሁ እርግጠኛ ነው። ባንክ ስትገቡ እዚህኛው ስላይድ ላይ በግራ በኩል ያለው ዶላር፣ ፓውንድ፣ ዩሮ፣ የን እና ከጎኑ ሁለት ቁጥሮች ዊ ባይ ዊ ሴል ይታያቸዋል። ዛሬ ገብታችሁ የምታያችሁ እና ነገ ስትገቡ የምታዩት አንድ ላይሆን ይችላል። ይሄ ኤክስቼንጅ ሬት ይባላል። በየቀን ነው የሚቀያየር። ባንኮች ኦልሶ ኦንላይን ዌብሳይታቸው ላይ ሶሻል ሚዲያ ፔጆች ላይ ይለጠፋሉ። ይሄ ኤክስቼንጅ ሬት ይባላል። ዋት ኢዝ ፎሬክስ ብለን እኔ ፎሬክስን ወደ ሁለት እንከፋፍል፣ ፎር እና ኤክስ። ፎር ማለት ፎሬን ማለት ነው፣ የውጭ ወይ የውጭ ሀገር። ኤክስ ማለት ኤክስቼንጅ ማለት ነው፣ መለዋወጥ። ፎሬክስ ማለት ፎሬን ኤክስቼንጅ ማለት ነው፣ የውጭ ሀገር ገንዘብ መለዋወጥ ማለት ነው። የትም ሀገር ብንሄድ ከኢትዮጵያ ውጭ የኢትዮጵያ ብር አይሰራም። ምንድነው ማድረግ ያለብን? የኢትዮጵያ ብር ወደዛኛው ሀገር ገንዘብ መቀየር አለብን። ስንቀይር ነው እዛ ሀገር ውስጥ መጠቀም የምንችለው። ሰመራይዝ ስናደርግ ፎሬክስ ማለት ፎሬን ኤክስቼንጅ ማለት ነው እና ፎሬክስ ገበያ ውስጥ አንድ ገንዘብ አንድ ከረንሲ ወደ ሌላ ሀገር ገንዘብ ይቀየራል ማለት ነው። ፎሬክስ ማርኬት የፎሬክስ ገበያ የዚህ ዓለም ቢግስት ገበያ ነው። ፎሬክስ ማርኬት ምንድን ነው የሚያክለው? እናሲዝ ፎሬክስ ማርኬት ማለት 6.6 ትሪሊዮን ዶላር ነው የሚያክለው። ከስንት ሰዓት እስከ ስንት ሰዓት ነው ትሬድ ማድረግ የምንችለው? ከሰኞ እስከ 24 ሰዓት ትሬድ ማድረግ እንችላለን። ማን ነው ትሬድ የሚያደርገው እና የት ነው ትሬድ የሚያደርጉት? እዚህ ፎቶ ላይ በግራ በኩል እንደምታያችሁ ይሄ ስቶክ ኤክስቼንጅ ይባላል። በቀኝ በኩል ያሉ ሰዎች ስቶክ ትሬደርስ ይባላሉ። እዚህ ዓለም ላይ ብዙ ስቶክ ኤክስቼንጆች አሉ። ፎቶ ላይ እንደምታያችሁ የሁሉ ስቶክ ኤክስቼንጆች ናቸው። ምንድን ነው በዓለም አቀፍ ትሬድ የሚደረገው? እስቲ አስቡበት። ጎልድ፣ ሲልቨር፣ ፕላቲኒየም፣ ናቹራል ጋዝ፣ ኦይል፣ ዊድ፣ ስንዴ፣ ኮርን፣ ስኳር፣ ጥጥ፣ ሩዝ፣ ቡና ሁላ ትሬድ ይደረጋል። ባይ ሎው ሴል ሃይ፣ በአነስተኛ ዋጋ መግዛት፣ በከፍ ያለ ዋጋ መሸጥ። ምንም ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉ፣ መልስላችኋለሁ። ሰብስክራይብ አድርጉ። ቻፕተር 2 የሚቀጥለው ቪዲዮ ስለ ፎሬክስ ከረንሲ ፔርስ ነው ሪሊዝ እናደርጋለን። ከዛ እንቀጥላለን። ብዙ ሌሰኖች አሉ። ሁሉም ቪዲዮ አይታችሁ ከጨረሳችሁ በኋላ ፕሮፌሽናል ትሬደር ነው የምትሆኑት። Thank you very much. Have a great day.